እኔ ዝም ብዬ ሳስበው የዓለም የመጨረሻ መደበቂያዋ ማረፊያዋ እስልምና ይመስለኛል። ዝም ብዬ በአሜሪካንና በራሻ በአንዳንድ አውሮፓ ከተሞች የሚደረገውን እንቅስቃሴ ሳይ የሰው ማረፊያ እስልምና ይመስለኛል። እኔ አንድ ነገር ልንገራችሁ። በዚህ በማህበራዊ ሚዲያም ስመጣ ሰው ለማገዝ ለመርዳት፣ እውነት ለማውራት፣ አእምሯችንን በትክክል እንድንጠቀም ለማገዝ ብዬ ነው የመጣሁት። በማህበራዊ ሚዲያ ከስድብ ከርግማን ከጥላቻዎች ምንም ያተረፍኩት ነገር የለም። አሁን ደግሞ የወሰንኩት ውሳኔ በጣም ብዙ ነገር ያበለሻሸው። ሰው ዝም ብሎ እኮ እንደዚህ አያደርግም። ብዙ ነገር ያበለሻሸው። እንዲህ ዘርዝሬም አልጨርስላችሁ ነገር ማለት ነው። ግን ያ ያሳመነኝንና አላመንኩበት ነገር ግን ራሴን አሳልፌ መስጠት ደስ ይለኛል። ያ መከራውን በደስታ በካፈል ነው የሚሻለኝ። በህይወቴ አሁን እየተካፈልኩት ካለው መከራ በህይወቴ ገጥሞኝ አያውቅም። አሁን እስልምናን ከተቀበልኩኝ ብዙ ተዘርዝሮ የማያልቅ በስራ በርስ በርስ ግንኙነት ከልጆች ከቤተሰብ ከጓደኛ ከተለያየ ነገር እንዲህ ዙር ግልብጥብጡ ነው የወጣው። እንዲህ ግልብጥብጡን ቢወጣ ግልብጥብጡ እንዲያወጣ ብዬ ያ ማምነውን ነገርና የገዛኝን ነገር ከምተው ያ ነገር ግልብጥብጡ ይወጣ ይሻል። የመጨረሻ ደረጃ በረንዳ ወድቀህ ትራፊ መብላት ይቻላል ከራስ ጋር ከምትጣላ ከአእምሮ ጋር ከምትጣላ። ይሄንን ቀድሜ ያብራራኋላችሁ በኋላ የምነግራችሁ ነገር ላይ ትርጉም እንዲሰጣችሁ ብዬ ነው። እኔ እስልምና ላይ አንዳንድ ነገሮች ሳነብና ስሰማ ሾክ አደርጋለሁ፣ ደነግጣለሁኝ። አላህ ሱብሓነሁ ወተዓላ በጣም ክፉ ሰው በቃ ከክፉ በፍጥረት ሁሉ ክፉ ሰው ብሎ የፈረደበት ወይም የተናገረው አሁን ክፉ ሰው ስትሉ የሚመጣላችሁ ምንድነው? እናንተ ብዙ ነገር ይመጣላችኋል። አእምሮ ያለው አእምሮን በትክክል የማይጠቀም የማያስተነትን፣ አንደበት ሰጥቶት አንደበቱን እውነት የማይናገርበት የማያገናዝብ ሰው ላኢላሃ ኢላላህ። ይሄ በቃ ዓለም ፍትህ ስትፈልግ ወደዚህ ሃይማኖት ነው የምትመጣው። እና እያንዳንዱን እስልምና የሚናገራቸው ነገሮች በቁርአን ውስጥም ያሉት አንዳንድ ደግሞ አዋቂዎችም ሲያወሩ ስትሰሙ የሰው ምንጭ ነው ይሄ ዕውቀት የሰው ነው ልትሉ አትችሉ። በጣም ከአእምሮ በላይ የሆኑ ንግግሮች ያሉበት የሚያሳርፉ ቃል ያለበት ቃል ነው ቁርአን። ክፉ ሰው ማለት አሁን እኔ እንዴት አእምሮን የማይጠቀም አንደበቱን የማይጠቀም የማያንሰላስል እንዴት ብዬ ልጠብቅ ትችላላችሁ? እና እስልምና እምነትህ ከእውቀት ጋር የተያያዘ ነው። አይገርምም? ያዘን አላህ አይወልድም አይወለድም ዝም ብሎ ተራ ቋንቋ ይመስላችኋል አይደል? በደንብ አውቀህ ነው ማመን ያለብህንን። ይሄ ራሱ አላህ አይወልድም አይወለድም ጥልቅና ሰፊ ትርጉም ያለው ነገር ነው። ላኢላሃ ኢላላህ መሐመድ ረሱሉላህ ዝም ብሎ ተራ ንግግር አይደለም። ይሄ አላህ አንድ ነው፣ ከሱ ውጭ ምገዛው ምንበረከክለት እጅ ምሰጥለት የለም ማለት ይሄ ገብቶ ነው እንድታምን የሚፈለገው። እና በሌላም ነገር አእምሮህን ካልተጠቀምክ፣ አእምሮ ሰጥቶሃል፣ የማሰቢያ አእምሮ፣ የማገናዘቢያ አእምሮ፣ ያንን አእምሮህን በአግባብ ተጠቀም። ያንን ያልተጠቀመ ሰው ነው ክፉ። ታውቃላችሁ? አንደበት ሰጥቶት አንደበቱን ለእውነት ያልተጠቀመበት ውሸት የሚናገርበት አእምሮን በትክክል ሳይጠቀም ወደኋላ የሚሸሽ አእምሮውን የሚሰጠውን ዕውቀት ስቶ ሌላ የሚያወራ የሚያየውን የሚሰማውን ማያስተነትን አንደበቱን ለእውነት ያልተናገረበት ላኢላሃ ኢላላህ ምን አይነት ጥልቅ ነገር ነው! እናንተ ክፉ ሌላ ነገር ነው የምትጠብቁት። እና
አእምሯችሁን መጠቀም አለባችሁ። ቁርአንን በቅንነት አንብቡ። ፍጹም የሰው ቃል አይደለም። ሰው በዚህ ልክ ሊያስብና ሊረዳ አይችልም። ራሱ ፈጣሪ ይህንን ነገር ካልሰጠና ካላስረዳ በስተቀር እንዲህ አሁን እፎይ የሚባለው ወንድማችን ሳይ እንዴት ሰው ለነገረኝነት እንዴት ቁርአን ያነባል? በምን አይነት ልብና በምን አይነት አይኑ ቢያነበው ነው? አእምሮውን ምን ያህል ቢዘጋው ነው በዛ ደረጃ ክፉ የሆነው ውሸትም ይናገረው? እያነበበው እያጠናው ልቡ ውስጡን እየነገረው ሌሎችን ለማበሳጨት ሌሎችን አታክ ለማድረግ እውነቱን በልብ ደብቀህ በአፉ ምን አይነት ክፋት ነው? ግን ይገርማል። በሱ ንግግር ሞር እንደውም ሰው ከእስልምና ሊርቅ ቀርቶ እስልምናን የማየት የማጥናት የመረዳት የሰውን ልብ አነሳሳ። አይገርምም? የአላህ ሥራ አንዱን ጠማማ ያደርገዋል፣ አንዱን ደግሞ ቀና ያደርገዋል። እና እኔ አንድ ነገር ልንገራችሁ። ዓለም የምትደበቀው ዓለም መደበቂያዋ፣ ዓለም መግቢያዋ፣ መሸፈኛዋ፣ ማረፊያዋ፣ የዓለም መደበቂያ ማረፊያዋ፣ መሰብሰቢያዋ፣ ፍትህ የምታገኘው እስልምና ነው። አላሁ አክበር። መልካም ቀን ይሁንላችሁ።